ከደቡብ ምዕራብ አካባቢ ካሉ ዞን ውስጥ አንዱ ትልቁ የኢንቨስትመንት አቅም ካለው ዞን ውስጥ አንዱ ነው። ከፍተኛ የቡና ምርት አለ፣ የቅመማ ቅመም ምርት አለ፣ የፍራፍሬ ምርቶች አሉ። እነዚህን የተፈጥሮ ጸጋ ይዘን አገራዊ በሆነው እይታ ልክ ያለንን ጸጋ ማጥን ተጠቅመንበታል ወይ ሲባል ገና ነን። የፍቅርና የአብሮነት ተምሳሌት የደቡብ ምዕራብ ኢትዮጵያ አረንጓዴ ፈርጥ እያሉ ይጠሯታል የቤንች ሸኮ ዞን መቀመጫን ሚዛን አማን ከተማ። ከአዲስ አበባ በስተደቡብ ምዕራብ አቅጣጫ በ568 ኪሎ ሜትር ርቀት ላይ የምትገኘው ቤንች ሸኮ ዞንና ዋና ከተማዋ ሚዛን አማን ብሔር ብሔረሰቦችና ሕዝቦች ተፈቃቅረው በአንድነት ለዘመናት የከተሟት በመሆኗ የትንሿ ኢትዮጵያ ተምሳሌት በመባልም ትታወቃለች። የቤንች ሸኮ ዞንና ዋና ከተማዋ ሚዛን አማን በውስጧ ከያዘችው ማህበራዊ እሴት በተጨማሪም ተፈጥሮ ድንቅና እምቅ ሀብትን አጎናጽፏታል። ለቡና ልማት የሚሆን ሰፊ የማልማት አቅም ያለው መሬት አለን። ከዚህ አኳያ ስናይ ከ58000 ሄክታር በላይ በጋይድ ማፕ ተዘጋጅቶ አሁን በደረስንበት ላይ አጥንተን ወደ 31000 ሄክታር ለባለሀብት አስተላልፈናል። ቀሪው መሬቶች ገና የሚጠናም ሲደመር ደግሞ ገና የሚተላለፍ መሬቶች አሉ። እንዳጠቃላይ በቡና ልማት ላይ ከ147000 ሄክታር በላይ በአርሶ አደርን በባለሀብት የለማ ያለበት ሁኔታ ነው ያለው። ሌላኛው ደግሞ የፖቴንሻል አቅማችን የፍራፍሬ ልማት ነው። የቤንች ሸኮ ዞን በፍራፍሬ ልማት ሙዝ፣ እንደ ማንጎ፣ አቮካዶ የተለያዩ ፍራፍሬ ልማቶች አሉ። ከዚህ አኳያ ስናይ አሁን ባለንበት ሁኔታ ላይ ወደ 14000 ሄክታር መሬት በላይ በፍራፍሬ ልማት ተሸፍኗል። ከዛ ውስጥ ደግሞ የባለሀብቱም ድርሻ ከፍተኛ ነው። አሁን ያየን ያለነው አንድ የሴካ አግሮ ፕሮሰሲንግ ማንጎ ወደ 3000 ሄክታር የሚጠጋ የአፕል ማንጎ ምርት እያመረተን ያለው። ይሄ ቀጣይ ደግሞ ወደ አግሮ ፕሮሰሲንግ የሚገባ ነው። ሌላኛው ደግሞ የቤንች ሸኮ ዞን ውስጥ የማልማት አቅም ትልቁ ድርሻ ያለው በቅመም ዘርፉ ነው። ቅመም ዘርፍ ላይ ስናይ እንደ ቁንዶ በርበሬ፣ እንደ ሄል፣ እንደ ጅንጅብልና እርድ ከዚያ ወደ 16000 ሄክታር የሚጠጋ ኮረሪማውን ጨምሮ የለማ መሬት አለ በአርሶ አደርና በባለሀብት። ከዚያ አኳያም አሁን በጋይድ ማፕ ተዘጋጅተው ለዚህ ምቹ የአየር ኢኮሎጂ ያለው መሬት ተዘጋጅተው ነው ያለው። ሌላኛው ደግሞ የቤንች ሸኮ ዞን ውስጥ ሌላ አማራጭ ወይም ትልቅ ሀብት በማዕድን ሀብት ነው። ከዚህ አኳያ ምንድነው ያለው ማዕድን ሀብት ላይ ስንል ወደ 11 አይነት የማዕድን ሀብት እንዳለ በጥናት የተደገፈ የፌዴራል የኢንቨስትመንት ኤጀንሲውም በራሱ ደረጃ እውቅና ሰጥቷል። ከዚህ አኳያ አንዱ ወርቅ ነው። እንደ ኦፓል፣ እንደ እንቁ ማዕድናት፣ የከበሩ ማዕድናት የተለያዩ አሉ። ሌላኛው ደግሞ ትልቅ ሀብት ያለን በእንስሳት ሀብቱና በማር ሀብቱ ላይ ነው። በዚህ ዘርፍ ገና ያልተሰራ ግን አቅም ያለው ሰፊ እድሎች ያሉን እንዳለ መታወቅ ያለበትና ቀጣይ የምንሰራበትን ያለው። ሌላው በከተማ ውስጥም ያለው የማልማት ፍላጎቶች እየጨመረ ከመምጣቱ ጋር ተያይዞ የአገልግሎት ተቋማቶች እንዲሁም የተለያየ ሆቴል አገልግሎቶች ላይ ሊሳተፉ የሚችሉት ባለሀብቶችም ወደዚህ
ተቋም እንዲሸጋገር ያን የምናደርገው ለምንድነው? ከተማይቷና በገጠር ያለው ኢንቨስትመንት አብሮ እንዲተሳሰር። በቤንች ሸኮ ዞን የሚገኘው እምቅ ተፈጥሯዊ ሀብት ለባለ ሀብቶች ይበልጥ ክፍት ሊደረግና ጥቅም ላይ ሊውል ይገባል ሲሉ ሀሳባቸውን ያካፈሉ አካላትንም አነጋግረናል። ስሜ ጉማቷሪ ዘለቀ ይባላል። የሴካ አግሮ ፕሮሰሲንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ ነው። ድርጅታችን 1999 መጨረሻ ላይ ነው የተመሰረተው። ያው በዚህ በቆላ ፍራፍሬው ላይ በስፋት የመስራትና እንደ ሀገርም ትልቅ የውጭ ምንዛሬ የማምጣት ከባቢያዊ የሆነ የስራ እድል የመፍጠር ዓላማ ይዞ እየተንቀሳቀሰ ያለ ድርጅት ነው። በጥቅል ስገመግመው ቤንች ሸኮ ዞን ትልቅ ፖቴንሻል ያለው ዞን ነው ይታወቃል። ተስማሚ የሆነ የአየር ንብረት ያለው፣ ቨርጂን ላንድ ያለው፣ እነዚህን የተፈጥሮ ጸጋ ይዘን አገራዊ በሆነው እይታ ልክ ያለንን ጸጋ ማጥን ተጠቅመንበታል ወይ ሲባል ገና ነን። ግን እንደ አንድ ዞን ውስጥ እንዳለ ባለሀብት ዞናል የሆነው አስተዳደራዊ ድጋፍ፣ ሙያዊ ድጋፍ እስካሁን በመጣንበት ነገር ጥሩ ነው። የተሻለ ነገር ነው እየተደጋገፍን ያለ ነው። በተለይ የኢንቨስትመንት ጽሕፈት ቤቱ ቀና ነው። በድጋፍ ደረጃ የራሱን ባለሙያዎች ሁሉ ልኮ እዚህ ከኛ ባለሙያዎች ወጣ ያሉ የልኬታ ምናምን ስራዎች ላይ በተለይ በዚህ ዓመት በጣም ጥሩ ድጋፍ ነው ያደረገው። ወደፊትም ይሄ ነገር ይቀጥላል ብዬ አስባለሁና በከባቢው እንዳለ ባለሀብት ደስተኞች ነን በጠቅላላ ባለው ነገር። አካባቢውን እንደምታውቁት ለምለምና አረንጓዴ ነው። ነገር ግን ከእድገት ደረጃ አንጻር ሲታይ ወደ ኋላ የቀረ አካባቢ ነው። ከፍተኛ የቡና ምርት አለ፣ የቅመማ ቅመም ምርት አለ፣ የፍራፍሬ ምርቶች አሉ። ግን እነዚህ ምርቶች በሚገባው ማህበረሰቡ በሚፈልገው የዓለም ገበያ በሚፈልገው አግባብ ሰርቶ ማቅረብ ላይና አርሶ አደሩና ህብረተሰቡን ተጠቃሚ ከማድረግ አንጻር በርካታ የሚቀሩ ስራዎች አሉ። ቀድሞ ቤንች ማጂ እየተባለ የሚጠራውና አሁን ደግሞ ለሁለት በመከፈል በአዲሱ ስያሜው ቤንች ሸኮ በሚል የሚጠራውን ዞን ቀድሞ ያስተዳደሩ የአካባቢው ተወላጆች ከትናንት እስካሁን የደረሰውን የኢንቨስትመንት አቅምና አጠቃቀም በተመለከተ ያሉት አለ። ባለፉት 25 ዓመታት በአገሪቱ ውስጥ ከፍተኛ ለውጥና እድገት ካሳዩ አካባቢዎች አንዱ ነው ተብሎ ሊወሰድ ይችላል። ሚዛን አማን በአጠቃላይም ሆነ የቀድሞ ቤንች ማጂ ወይም ያሁኑ ቤንች ሸኮ የምንለው ዞን በርካታ ለውጦች የነበሩበት ነው። እኛ በነበርንበት ጊዜ በነገራችን ላይ ህልም የሚመስሉ የነበሩ አሁን የተፈጸሙ ብዙ ነገሮች አሉ። በመሰረተ ልማት፣ በትምህርት፣ በጤና በተለይም ደግሞ ከሀገሪቱ ትንሽ ራቅ ብለን ስለምንለይ ትልቁ የመሰረተ ልማት ችግር የነበረበት ነው። መንገድ እንኳን 1 ኪሎ ሜትር አስፓልት አልነበረም። አሁን ከአዲስ አበባ ቀጥታ እዚህ የሚመጣ አስፓልት አለ። በቀጣይም የታሰቡ አንድ ትልልቅ ፕሮጀክቶች አሉ። በዚህ ሁሉ ጊዜ ውስጥ ግን ዋናው የአርሶ አደሩን ህይወት የሚለውጥ በመስራት በኩል የተሰሩ ስራዎች፣ በተለይ በቡና ዘርፍ የተሰራው ስራ አካባቢው ላይ ትልቅ ለውጥ እየፈጠረ ነው። ገበያም እየፈጠረ ነው። ቡናው በሚፈጥረው ገበያ ምክንያት ደግሞ ብዙዎች በተለያየ ንግድ ውስጥ እየተሳተፉ አካባቢው በከፍተኛ ለውጥ ደረጃ ነው ያለው። ይህ እንደተጠበቀው ነው። ግን አካባቢው ካለው ፖቴንሻል አቅም አንጻር ግን መሄድ የሚገባውን ብዙ ርቀት ገና ያልሄደ ነው ተብሎ ሊወሰድ ይችላል። በአጠቃላይ ባለፉት ዓመታት እንግዲህ እንደ ሀገር የተከሰቱ ያለመረጋጋት ሁኔታዎች፣ ግጭቶች በየአካባቢው ነበሩ። እነዚህን ግጭቶች በእርቅ በሰላም መፍታት የመጀመሪያ ቅድሚያ የሚሰጠው ስራ እንደሆነ የዞኑ ህዝብና የዞኑ አስተዳደር በማመን የመጀመሪያ ስራው አድርጓል። ቀጥሎ ደግሞ ይሄው በኢኮኖሚ ሪፎርም ወይም የኢኮኖሚ ለውጦችን በማፋጠን ማገዝ እንዳለበት በጽኑ በማመን ነው ይሄ ፕሮግራም የተዘጋጀው። እኔ እንዳየሁት በሀገር ውስጥም በውጭ ሀገርም የሚገኙ ባለሀብቶች እንዲሁም አርሶ አደሩ ሰፊው የቤንች ማጂ የቤንች ሸኮ ህዝብ አርሶ አደር
በልማቱ በኢኮኖሚ ውስጥ ተጠቃሚ ሊሆን የሚችልባቸውን እድሎች ማስፋት ላይ በማተኮር ምንድነው ያሉን እድሎች፣ ምንድናቸው ያሉን ተግዳሮቶች የሚለውን ለመወያየት ነው። በውይይቱ እንደታዘብ ነው በጣም በርካታ እድሎች እንዳሉን በግብርናው ዘርፍ፣ በሰርቪሱ ዘርፍ እንዲሁም ብዙ ባልተነካው በኢንዱስትሪው ዘርፍ ሰፊ እድሎች በተለይ አግሮ ፕሮሰሲንግ ላይ ያተኮሩ ሰፊ እድሎች እንዳሉ ለመረዳት ችለናል። ለዚህም የሚሆን የባለሀብቱም የአርሶ አደሩ ማህበራትም የኮኦፕሬቲቭ ሰዎችም ከፍተኛ መነሳሳት እንዳደረባቸው ተረድተናል። እንግዲህ እነዚህን እድሎች መጠቀም ላይ ነው እንግዲህ ቀጣዩ ትኩረት መሆን ያለበት የሚመስለኝ። የቤንች ሸኮ ዞን እምቅ ማህበራዊ ተፈጥሯዊና ምጣኔ ሀብታዊ ሀብት ቢኖረውም በተገቢው መልኩ ጥቅም ላይ ያለመዋሉን ጉዳይ ግምት ውስጥ ያስገቡት የዞን አመራር፣ የአካባቢው ተወላጆችና አጋሮች ለጉዳዩ ትኩረት በመስጠት ወደ እንቅስቃሴ ገብተዋል። በተለያዩ ምክንያት በመንግስት መዋቅር የሚሰሩ በፌዴራል በክልል የሚሰሩ በዞኑ በተለያዩ መንግስት መዋቅር በተለይ በአመራርነት ይሰሩ ኢሊት የምንለው የተማረው የህብረተሰብ ክፍል አንድ አሃድ አልነበረም፣ ተግባባ አልነበረም። ላይ ያለውና ታች ያለው በተለያዩ መንገዶች በማይረቡ አጀንዳዎች በግልጽ የተጣላ ባይኖርም አንድ ሆኖ ለአንድ ህብረተሰብ እንደሚሰራ አንድ ያለማሰብ ቁርሾች ነበሩ። ስለዚህ እነዚህን ማረም አለብን ብለን ዞኑ 2 ከሆነ በኋላ የእርቅና የሰላም መድረክ በዞን ደረጃ ካሄደናል። በዚህም ሂደት በዞኑ ተወልዶ ያደጉ ዞኗን የመሩ እስከ ፌዴራል ድረስ ያሉ በተለያዩ አካባቢ ያሉ የአካባቢ ተወላጆችን ጠርተን የእርቅና የሰላም ኮንፈረንስ አድርገን በይፋ ለህዝቡ ህዝቡንም ጠርተን መታረቃችንን መሀል ላይ ያለው ልዩነታችንን ማስወገዳችንን አሳውቀናል። ቀጥሎም ከአጎራባች ዞኖች ጋር ቀድሞውን አብረውን የነበሩ የአሁን ምዕራብ ኦሞ ዞን ተብሎ ወጡ ማህበረሰቦች ጋርም የነበረው የተለያዩ ቁርሻዎች በማውቀር ጥያቄም የነበሩ ስለነበሩ እሱንም በእርቀ ሰላሙ አካል አድርገን ታረቅን። ነሐሴ 27 እና 28 2011 ዓ.ም የተካሄደው የሚዛን አማን ከተማ ኢኮኖሚ ፎረም የተለያዩ መርሃ ግብሮች የተካሄዱበትና የዞኑን የኢንቨስትመንት አቅም ለውጭና ለሀገር ውስጥ ባለሀብቶች ለማስተዋወቅ የተሞከረበት ነው። ምዕራብ አካባቢ በተለይ ሸኮ ቤንች ዞን ከፍተኛ ሪሶርስ አለው። ቡና፣ ቅመማ ቅመም፣ አትክልትና ፍራፍሬ፣ ማር፣ የተለያዩ የከበሩ ማዕድናት ከወርቅ አንስቶ እስከ ኦፓል ድረስ የቁም ከብት እንዲሁም ሌሎች ደግሞ የኢንቨስትመንት አማራጮች ያሉበት ነውና ይህን ኢንቨስትመንት አማራጭ በሀገር ውስጥም በዓለም አቀፍም ለማስተዋወቅ ነው ዋናው ዓላማው። ዋና እንግዲህ ዛሬ የቀረበው ፕሬዘንቴሽን ዋናው ትርጉም በአጠቃላይ ውይይት ላይም ለመንጸባረቅ እንደተሞከረው ይህ አካባቢ ለዚህ አካባቢ ብቻ አይደለም ለክልሉም ለሀገርም መጥቀም የሚችል ከፍተኛ የኢኮኖሚ ምንጭ መሆን የሚችል አካባቢ ነው። ይህ አካባቢ በሚፈለገው ደረጃ እነዚህን ሀብቶች አጎልተን ባለማሳወቃችን ምክንያት የጋን ማብራት ሆኖ ነው የቆየው እስካሁን ድረስ። በዚህ ምክንያት የመንግስትም በአጠቃላይ በአካባቢ ያለውን ፖቴንሻል አውቆ መልማት መምጣት ያለበት አጠቃላይ መሰረተ ልማት ፍላጎቶችን በዛው ልክ ያላደገ ነው። ይህንን ተከትለው ማሳወቆ በጣም አድቫንቴጅ እንዳለ ነው ለመገንዘብ የቻልነው። ስለዚህ እውነቱን ለመናገር በአፍሪካ ትልቁ ፋርም ቡና እዚህ ነው ያለው። በበቃ 10,000 ሄክታር ቡና አለ። አርሶ አደሩም ቀደም ሪፖርቱም ላይ በዝርዝር እንዳያችሁት እስከ 144,000 ሄክታር ያህል ቡና ፖቴንሻል አለ፣ እየለማ ያለ ነው። ይሄ በጣም ትልቅ ለአገርም የውጭ ምንዛሬ ከማስገኘት አንጻር ፋይዳ ያለው ነው። ስለዚህ እነዚህ ነገሮች በማስታወቅ
በተለይ አርሶ አደሩ ከምርቱ ቀጥታ ተጠቃሚ የሚሆንበትን ሁኔታ በመመቻቸት ገዢውንና አርሶ አደሩን በመገናኘት የተሻለ ነገር መፍጠር ይቻላል የሚል ሀሳብ በመያዝ ነው ይሄ ፎረም የተዘጋጀው። በዚህ መሰረት ከተለያዩ ሀገሮች እዚህ ፎረም ላይ ተገኝተዋል። ከአሜሪካ መጥተዋል፣ ከካናዳ መጥተዋል፣ ከኔዘርላንድስ መጥተዋል፣ ከሆንግ ኮንግ መጥተዋል። እነዚህ በአብዛኛው ከዚህ ዞን ላይ ከተቋቋመው ዩኒየን ጋር በተያያዘ የአካባቢውን አርሶ አደር ቡና እየገዙ ያሉ ገዝቶም እየሸጡ ያሉ ናቸው። ስለዚህ ሁለቱን ማገናኘት የበለጠ የህብረተሰቡን ተጠቃሚነት ያረጋግጣል የሚል ታሳቢ በመውሰድ ነው ይሄ ፎረም የተፈጠረውና ከዚህ አንጻር ከሞላ ጎደል ምናልባት የተሻለ ነገር ፈጥረናል ብዬ አስባለሁ። ይህን መሰሉ ለዞኑ በአይነቱ የመጀመሪያ የሆነ የኢኮኖሚ ፎረም መካሄዱ ጠቀሜታው የጎላ መሆኑን ያነጋገርናቸው የተለያዩ የህብረተሰብ ክፍሎች ገልጸውልናል። ቤንች ማጂ የሚባለው የድሮ ዞን አሁን ደግሞ ሁለት ተከፍሏል። ቤንች ሸኮና የምዕራብ ኦሞ ዞን በትልቅ የእምቅ የኢኮኖሚ አቅም ያለው ነው። በቡና በቅመማ ቅመም በሌሎች ሰብሎች ትልቅ ኢኮኖሚ አቅም ያለው ነው። ስለዚህ ትልቁ ችግር የነበረው ይሄንን የእምቅ አቅም ወደ ኢኮኖሚያዊ ጠቃሚነት የመቀየር ስራ ነው። ይሄ ደግሞ አንደኛ የገበያ ትስስር ነው፣ ሁለተኛ የምርት ዝግጅት ላይ ያሉ ጉለቶች ናቸው። እነዚህን ሊፈታ የሚችል ስራ መስራት ወሳኝ ስለሆነ ይሄኛው መድረክ ደግሞ በእነዚህ በሁለቱ ጉዳዮች ላይ ትልቅ ተጽዕኖ ሊፈጥር የሚችልና ሁሉንም የዘርፉን ተዋናይን ወደ አንድ እርምጃ ወደፊት ሊያስኬድ የሚችል መድረክ ስለሆነ በጣም ጠቃሚ አድርጌ ነው የማየው። ይሄ ትልቅ የኢኮኖሚ ፎረም ወደ ከተማችን መግባቱ ትልቅ እንቁ የሆነ ነገር በእጃችን እየጨበጥን ያለንን ሁኔታ ስለሆነ ደከመኝ ሳለቻኝ ሳሉ ዛሬ ብዙ ስራዎችን ከአንድ ወር ጀምሮ ሲሰሩ የቆዩበት ሁኔታዎች አሉና እኔም በራሴ በኩል ደግሞ ይሄ አይቼ ማላቅ እኔ የብሔሩ ተወላጅ ነኝ አይቼ ማላቀው ነገር ወደ ሚዛን አማን ከተማ አስተዳደር ላይ ሲመጣ ሳይ ለኔ ራሱ ዳግም የመውለድ ጊዜ ነው እየመሰለኝ ያለው። ፎረም በእውነት በሚዛን አማን ከተማ አስተዳደር በመዘጋጀቱ የቤንች ሸኮ ዞን ህዝብ እጅግ ደስተኛ ነው። ምክንያቱም ወደፊት ያለውን ትልቅ ተስፋ ያሳየ ፕሮግራም ነው። እንግዲህ እንደሚታወቀው በደቡብ ክልል ከሲዳማ ቀጥሎ በከፍተኛ ደረጃ ቡና ምርትን ለገበያ ከሚያቀርቡት ዞኖች አንዱ ነው ዞናችን እና ቡና ምርት ብቻ ሳይሆን የማር ምርት አለ፣ የእንስሳት ሀብት ምርት አለ፣ የማዕድን ምርት አለ። ይህ ሁሉ ነገ ለዞናችን ብቻ ሳይሆን ብሎም ለአገራችን በከፍተኛ ደረጃ ለኢኮኖሚ እድገት የሚጠቅም ነው። እስካሁንም ቅድም እንደገለጹ ከፍተኛ የቡና ምርት ለማዕከላዊ ገበያ እና ለውጭ በማቅረብ ላይ የሚገኝ ዞን ነውና ትልቅ ተስፋ ነው። ለቀጣይ ትውልድም ሰፊ የስራ እድል ሊፈጥር የሚችል እምቅ የተፈጥሮ ሀብት ባለቤት ነውና ይሄ የሁላችንም ደስታ ነው። የዞኑ ህዝብ ብቻ ሳይሆን የሞላ የኢትዮጵያ ህዝብ ደስታ ነው። ምክንያቱም ይሄ ሁሉ ሀብት ነገ ለሀገራችን እድገትና ልማት ቀጣይ ትውልድ ስራ እድል በመፍጠሩም በኩል ከፍተኛ ሰፊ እድል የሚገኝበት አካባቢ በመሆኑ እና እጅግ ነው የተደሰት ነው። ቤንች ሸኮ ዞንንና የሚዛን አማን ከተማን ለኑሮ ምቹ፣ ለኢንቨስትመንት ቀዳሚ ተመራጭና የቱሪስት መናኸሪያ ማድረግን ዓላማ አድርጎ የተነሳው የኢኮኖሚ ፎረም በጅምር እንቅስቃሴው ያሰበውን ዓላማ ያሳካ እንደነበር ነው ተሳታፊዎችና አዘጋጆች የገለጹት። ከስኬቱ አንጻር እጅግ ስኬታማ ነው። ስኬታማ የሚያደርገው የክልል አመራሮች፣ የፌዴራል እንግዶች፣ የሀገር ውስጥና የውጭ ባለሀብቶች ጋብዘናል፣ ተገኝተዋል። በገበሬና ወይም አምራችና ገዢን ፊት ለፊት የማገናኘት ስራ ይሄ በሀገር ውስጥ ብዙም ጊዜ አልሳካ የሚል ስራ ነውና ገዢና ሻጭን የመጨረሻውን ገዢ ከህብረተሰቡ ጋር አገናኝተናል። በእርግጥ ምርት መኖሩን በአካባቢው አይተዋል። ይህንን ሀሳብ ደግሞ በጎረቤት አካባቢ የመጡትም ሀሳብ ሰጥተዋል። ከዚህ ተጨማሪ ምርቶችን ግብይት ብቻ ሳይሆን ማሳደግ ያስፈልጋል። የተሻለ ገበያ ለማግኘት ምርት ጥራት ማሳደግ ያስፈልጋል። በሌላ መንገድ ምርቶችን ማሳደግ ስለሚያስፈልግ በዚህ ዩኒቨርሲቲዎች በዙሪያ ያሉ የቦንጋ ዩኒቨርሲቲ፣ ሚዛን ቴፒ ዩኒቨርሲቲ ለአብረው ለመስራት ቃል ገብተዋል።
ባለሀብቱም በበለጠ ደግሞ ደግፎ ውጤታማ ለማድረግ አልገብቷልና እጅግ ስኬታማ ነበር። ምናልባት በአይነቱ የመጀመሪያውና እንደዚህ አይነት የኢኮኖሚክ ፎረም ለከተማችንም ታሪካዊና የመጀመሪያው ነው። ይህን ለማካሄድ የተለያዩ የኢኮኖሚክ ፎረም ሲሳተፉ የነበሩ በተለይ የቤንች ማጂ ቡና አምራች ዩኒየን አመራሮች በቡና ግብይት ምክንያት የተለያዩ ውጭ ሀገር ፎረሞች ሲሳተፉ ስለነበረ በዋናነት የኢኮኖሚክ ፎረም ልንመራ የምንችልበትና አደረጃጀት ፈጠርን ማለት ነው። በተለይ ከአመራሩ ውጭ ያሉ አካላቶች እንዲመሩት አመራሩ በተለያየ ስራ ቢዚ ስለሚሆን ከመንግስት ስራ ጋር እንዳይደረቡበት ከአመራር ውጭ ያሉ አካላቶች እንዲመሩት ኮሚቴዎች ተደራጁ። እነዚህ ኮሚቴዎች የተለያየ ስራ እንዲሰሩ ተደረገ። በየጊዜው እየገመገምን መዘጋጀት ያለባቸውን ዝግጅቶች አዘጋጅተን መጨረሳችንን ስናረጋግጥ ከውጭ ሀገርም የተለያዩ የቡና ገዢዎች፣ ቡና ቀማሾች ከዩኒየኑ ጋር አብሮ የሚሰሩ የዞኑን ቡና ኢምፖርት የሚያደርጉ የውጭ ድርጅቶች በፌደራልም በክልልም ያሉ የመንግስት አመራሮች ጭምር እንዲገኙበት ጥሪ አስተላልፈን በይፋ የኢኮኖሚክ ፎረም ማዘጋጀት የቻልንበት ሁኔታ ነው ያለው ማለት ነው። በዚህ ኢኮኖሚክ ፎረም በጣም የተሳኩ እንትኖችን አግኝተናል። ትልቁ የተሳካበት ሁኔታ በሚመጣ አመት እነዛ እዚህ የመጡ ሁሉ ፈረንጆች ለማምጣት የራሳቸውን አገልግሎት ምርት አምጥቶ ለማስተዋወቅ ቃል ገብቶ ነው የሄዱት። ኢኮኖሚ ፎረሙ ላይ እንዲሰራም የፈለግነው የደቡብ ምዕራብ ኢትዮጵያ ማርኬቲንግ ሴንተር ለማድረግ ነው። ይሄንን ማድረግ ይቻላል። ከተማው ለአቀማመጡ የተለያዩ እንትኖቹ በጣም ምቹ ናቸው። አየር ሁኔታው አቀማመጡ ምቹ ነው። ለቱሪስት መስህብ የሚሆኑ በርካታ ስራዎች አሉ። እነዛን ያጣጣመ እንዲሆን ስለተፈለገ በነዚህ ነገሮች በጣም የተሳካ የነበረ ነው። በዙሪያ ላሉ አካባቢዎች አማካኝ ቦታ ላይ የምትገኘው ሚዛን አማን ከተማና የቤንች ሸኮ ዞን በአልሚ ባለሀብቶች የተሻለና የተመረጠ ይሆን ዘንድ በቀጣይ ትኩረት የሚሹ ጉዳዮች መኖራቸውንም የገለጹ አካላት አሉ። እርሻ ልማቱ በዋናነት አግሮ ፕሮሰሲንግ ላይ መሰረት የሚያደርግ በውጭ ገበያ ተወዳዳሪ ሊሆን የሚችል ይሄ ማለት እንግዲህ በውጭ ገበያ ተወዳዳሪ ስትሆን በቮሊዩምም በኳሊቲም ትልቅ ነገር ይጠበቅበታል። ጊዜ ዋጋ አለው በዚህ እርሻ ላይ። ይሄ ማለት አሁን ወደ መስኖ እንገባለን ስንል መስኖ የሚደግፉ ብዙ ቴክኖሎጂዎች ያስፈልጋሉ። በተለይ የኤሌክትሪክ አቅርቦቱ አካባቢ ላይ ትልቅ ድጋፍ ያስፈልገዋል ብዬ አስባለሁ። ሌሎች ወቅታዊ የሆኑ አስተዳደራዊ ድጋፎችም ሲጠየቁ ያለው ነገር የከፋ ባይሆንም ከጊዜ ጋር ፈጠን ያለ ድጋፍ ቢደረግ የበለጠ እርሻውን ማሳደግ ዝሮ ይሄ እርሻ ያገር ነው። እስካሁን ድረስ አንዳንድ ችግር የደረሰበት ቦታ ዘልቆ እየተነሱ እያስተካከሉ ነው። ፕላስ ደግሞ መንግስትም ከፍተኛ ድጋፍ አድርጎልናል። አሁን ከቀረጥ ነፃ እቃዎችን እንድንገዛ ተደርጎልናል። በጣም ደስ የሚለን ነገር ከቀረጥ ነፃ መኪናዎች እንድናስገባ ተደርጓል። ይሄን መንግስት በከፍተኛ እየረዳን ነው ያለ። በየጊዜውም ደግሞ ኢንቨስተሮች መንግስት ክትትል እያደረገ ነው ያለውን ችግር እየተከታተለ አመታዊ ስብሰባ በየሩብ አመቱ እየተሰበሰበ እየተወያየን ደካማ ጎናችን እንድናጠናክር እያደረገ ነው። ከጅማ እስከ ሚዛን ድረስ ያለው አስፋልት መንገድ ተሰርቷል። ከዚህም ሄዶ እስከ ሱዳን ቦማ የሚወስድ እስከ ራድ ድረስ ስራው እየተጠናቀቀ ነው ያለ። ድልድይም ወንዝ ላይ አኮቦ ወንዝ ላይ ተሰርቷል። አሁን የሚቀረን ምንድነው? ኢንቨስትመንት ያለበት አካባቢ ከፍተኛ ችግር አለን። ደረጃውን የጠበቀ መንገድ የግድ ያስፈልጋል። ቡናን የመሰለ ነገር ዛሬ የሀገሪቱን ኢኮኖሚ ይዞ ያለው የግድ የሚወጣበት ትኩረት መጀመሪያ መሰጠት ያለበት ቡና ያለበት ኢንቨስተሮች ቡና የሚያለሙበት አካባቢ መንገድ ደረጃውን የጠበቀ መንገድ መሰራት አለበት ነው የሚለው። ይሄ ከፍተኛ ችግር አለ። ቡና አምርተው ወደ ውጭ ለማውጣት በጣም ችግር አለ። ዝናቡ ደግሞ ይሄ የዝናብ አካባቢ ደን አካባቢ በመሆኑ ዝናቡ በከፍተኛ ነው የሚዘንበው። በዚህ ምክንያት ይሄ በኢንቨስተሮች ላይ ከፍተኛ ተጽዕኖ ያደርጋል። ይሄ ስለሆነ የመንገድ ችግር ነው እኛ ያለብን።
የፍቅርና የአብሮነት ተምሳሌት ብሔር ብሔረሰቦችና ሕዝቦች ተፈቃቅረው በአንድነት ለዘመናት የኖሩበትንና የትንሿ ኢትዮጵያ ተምሳሌት የሆነችው የደቡብ ምዕራብ ኢትዮጵያ አረንጓዴ ፈርጥ ሚዛን አማን ከተማና ዞኑን ቤንች ሸኮን የዳሰስንበትን ዝግጅታችንን በዚሁ አበቃን። መልካም ጊዜ።